በትንሽ ገንዘብ 2026 በኢትዮጵያ የሚጀመሩ 5 አዋጭ ንግዶች። እናንተ ሞክሩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ በትንሽ ገንዘብ በቃ ከዜሮ ማለት እንችላለን። ከዜሮ ብሎ ነገር የለም። በእርግጥ ከዜሮ ብለን ብንጀምርም በትንሽ ገንዘብ ሊኖረን ይገባል። በትንሽ ገንዘብ በኢትዮጵያ ሊጀምሩ የሚችሉ ሊሰሩ የሚችሉ 5 አዋጭ ንግዶችን ጠቁማቸዋለሁኝ። እነዚህ ንግዶች በትንሹ ካወቅንበት አሁን ትንሽ የሚባል ነገር የለም። ግን በቃ በትንሹ ቢኖረንም በቃ መሞከር ያለብን ነገር ሞክረን ትልቅ ውጤታማ የሚያደርገን 5 ሀሳቦችን እነግራቸዋለሁኝ። እስከ ቪዲዮ ፍጻሜ አብራችሁን የምትሆኑ በአክብሮት ጋብዛለሁኝ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እኔ ቪዲዮ ሀሳብ እንቀጥላለሁ። እናንተ ደግሞ ላይክ እያደረጋችሁ አዳምጡ ማለት ነው። ይጠቅማችኋል። በተለይ ከአረብ ሀገር የምንሄድ ልጆች፣ ከአረብ ሀገር ወደ ሀገር የምትሄዱ ልጆች፣ በጣም ብዙ ብር ይዛችሁ ምን ልስራ ብላችሁ የምትቸገሩ ልጆች፣ ምንም ዜሮ ሆናችሁ ምን እናርግ፣ ምንም ብር የለኝም፣ እኔ ተመልሼ ስደት መውጣት ፈልጋለሁ፣ ስደት መውጣት አለብኝ፣ ስደት ስልችት ብሎኛል፣ ወይስ ሀገሬ ልስራ ወይስ ስደት ልውጣ፣ የተምታታባችሁ በዚሁም ሁኔታ በሁለት መሀል የተምታታባችሁ ልጆች፣ እንዲሁም ኖሯችሁ ግን ምን መስራት እንዳለባችሁ ማታውቁ ልጆች፣ ሁሉንም ይመለከታል ማለት ነው። ሁሉንም እኛን ይመለከታል። ብዙ ጊዜ ብር ሲኖረን ሀሳብ ይጠፋብናል፣ ሀሳብ ሲኖር ደግሞ ብር ይጠፋብናል። ለዚህ ደግሞ ምንድን ነው የሚለውን አሁን ለምሳሌ በየላይቭ በየምኑ እየገባን ይሄ ብር አለን፣ ይሄ ምን ልስራ፣ ይሄ ብር አለኝ ምናምን ከምንል በትንሽ ነገር ሙከራ ብለን በትንሽ ነገር ጀምረን ትልቅ ደረጃ የምንደርስባቸው ምርጥ ሀሳቦች ናቸው የዛሬው ቪዲዮ የሚሆነው። ምክንያቱም እኔም የተጠቀምኩበትም የጎዳኝም ነገር የጠቀመኝም ነገር ስላለ ይህንንም ሀሳብ ኢንሻአላህ ሼር አደርጋቸዋለሁኝ። ታዲያ እናንተ ቪዲዮውን እስከ መጨረሻ በማድመጥ ተባበሩኝ እላችኋለሁ። ቁጥር 1 ያስቀመጥኩት ምንድነው? ቁጥር 1 ሀሳቤ የሚሆነው ምግብ ነው። ምግብ ቤት ነው። ምግብ ቤት ኦንላይን ላይ ሊሆን ይችላል። በትንሹ ምግብ መጀመር ሊሆን ይችላል። ለምሳሌ በረንዳ ላይ ቤት ማሽን ገዝተን ሆነ ተከራይተን በረንዳ ላይ ሳምቡሳ፣ እነዚህ ምናምን ሳምቡሳዎች እና ቺፕሶች መጥበስም ሊሆን ይችላል። ምግብ ነው። በቃ በአጠቃላይ በመጀመሪያ ደረጃ ያስቀመጥኩት ቁጥር 1 ብዬ ያስቀመጥኩት ምግብ ነው። ምግብ ልላችሁ የቻልኩት ለምንድን ነው ካላችሁ፣ ምግብ እንደኛ የማንችለው ነገር እንዴት ይሄንን ምግብ ልታነሽ ትችላለሽ? እንዴት ምግብ በዜሮ ይጀምራል ወይ ምናምን ልትሉኝ ትችላላችሁ። ምግብ በዜሮ አይጀመርም። ግን በትንሽ ብር ጀምረን ትልቅ ደረጃ መድረስ የምንችልበት ሀሳብ ነው ማለት ነው። ለምሳሌ ሽሮ ቤት ይሆናል። ብዙ ነገር ከምንሰራ አንድ ነገር ብቻ ሽሮ ተጋቢኖ ብቻ ሊሆን ይችላል። 100 ሺህ ብር ይዘን ተጋቢኖ ብቻ ቤት በደንብ ዝንጥ አድርጎ ይከፍትልናል ማለት ነው። ትንሽዬ ቤት ተከራይተን ትንሽዬ እቃ ገዝተን በቃ አላደለ። ስለዚህ ኢንሻአላህ መለስበታለሁ። ስለዚህኛው ጉዳይ ምንድነው ምን ገዝተን 100 ሺህ ብር እንዴት ልናበቃቃ እንችላለን ነው የሚለውን። ለምሳሌ ሽሮ ቤት ተጋቢኖ፣ እንዲሁም አንዳንድ ሰላጣ ነክ ነገሮች፣ እንደዚህ አይነት ነገራቶች በትንሽ ብር መጀመር እንችላለን። አንቺ ምን ሆነሽ ነው ምናምን ልትሉኝ ትችላላችሁ። ግን በሚገባ ስለሚሰራ ነው። ይሄ እኔም ስላየሁት ነው ማለት ነው። በቁጥር 1 ምግብ ቤት ምግብ በሽያጭ ሊሆን ይችላል። እቤታችሁ ቁጭ ብላችሁ ለምሳሌ እቤት ቁጭ ብላችሁ ኦንላይን ላይ ዋትስአፓችሁ፣ ኢሞ ላይ ትእዛዝ እየተቀበላችሁ ባጭሩ ቅድሚያ ብር እየተቀበላችሁ ኦርደር ሲያደርጉ ቅድሚያ ብር እየተቀበላችሁ እንዴት መስራት እንዳለባችሁ ያም ከዜሮ መነሳት ይቻላል። ቁጥር 1 ያስቀመጥኩት እሱ ነው። እናንተ ናችሁ መስራት ያለባችሁ፣ ምንም አይነት ሰው ሳይሆን ራሱ ምንም ብር የለኝም ብሎ የሚለው ሰው ራሱን መስራት ያለበት ማለት ነው። ሁለተኛ በቁጥር 2 ያስቀመጥኩት አይዲያ ኦንላይን ሽያጭ ነው። ኦንላይን ሽያጭ በአሁኑ ሰዓት በጣም የታወቀ ጉዳይ ነው። ኦንላይን ሽያጭ በጣም የታወቀ እውነት ለመናገር ማንም አሁን ማልፋት ምናምን ሄዶ ሰዓቱን አቃጥሎ ምናምን ያ ነገር ቀርቷል ማለት ነው። ስለዚህ ሁለተኛ ኦንላይን ሽያጭ ነው የቢዝነስ ሀሳብ። ሁለተኛ ኦንላይን ሽያጭ ነው። መጀመሪያ ፌስቡክ፣ ያው ማንኛውም የመዳም ቅበብ ፌስቡክ ትጠቀማለች፣ ቴሌግራም ትጠቀማለች፣ ዋትስአፕ ትጠቀማለች፣ ኢሞ ትጠቀማለች። የትኛውም ማለት ነው። ሀታ ምንም የላት ምንም አጠቀም የምትባለዋ ታውቃለች ይሄንን ማለት ነው። እነዚህን በማድረግ ኦንላይን ሽያጮች ለምሳሌ ስልክ ቤት ሄደን አንድ ስልክ ብናስተዋውቅ ያ በዛ አማካኝነት ስልክ ሊሆን ይችላል፣ ልብስ ሊሆን ይችላል፣ እስላሚክ አልባሳ ሊሆን ይችላል፣ ህጻናት ልብስ ሊሆን ይችላል። ኦንላይን ላይ ገዝተን ወዲያውኑ ወስደን መስጠትና ብር መቀበል ማለት ነው። ሁለተኛ የቢዝነስ አይዲያ ኦንላይን ሽያጭ ነው። ኢንሻአላህ እሱንም በደንብ በዝርዝር መጣበታለሁኝ በሚቀጥለው ቪዲዮ። ከቤት ሳንወጣ ማለት ነው። የመጀመሪያ ቁጥር 1 ቤት ሊያስወጣን ይችላል። ላንወጣም እንችላለን። እንደኛ አቅም ነው ልንወጣ የምንችለው። ብር ካለን ነው። ብር ከሌለን ደግሞ ቤት ውስጥ ሆነን የምንሰራው ነው። ቁጥር 2 ደግሞ ቤታችን ሙሉ ለሙሉ ቤታችን ሆነን ነው። የሆነ ሰዓት ጊዜ ወስደን የሆነ ነገር ይዘን እንመጣለን። የስልክ ቤት ሊሆን ይችላል፣ የሆነ ልብስ ቤት አንድ ፎቶ አንስተን እናመጣለን። ያን ፎቶ ፖስት እናደርጋለን። ፈላጊ ሲመጣ እንደተነጋግረን ሄደን ማምጣትና ለዛ ሰው ኦርደር ማድረስ ማለት ነው። በቁጥር 3 የዛሬ የቢዝነስ አይዲያ ቁጥር 3 ስልክ አገልግሎት ነው።
ስልክ አገልግሎት በኢትዮጵያ በጣም የሚታወቅ ነው። በጣም ብዙ ችግር አለብን ኢትዮጵያውያን፣ እኛ በጣም ችግሮች አለብን። በተለይ ኢትዮጵያ ላይ በጣም ችግር አለ። ስልክ ለምሳሌ አንዳንድ ነገር ስልክ ማስተካከል የምንችል ከሆነ እሱም አንድ ነገር ነው እና ደግሞ ፕሪንት ማድረግ አሁን በጣም እውነት በጣም ቢዝነስ ያለው ስራ ነው። አንዳንዴ ያው ሁኔታ ካላወቅንበት ቤቱን ከፍተን መቀመጥ ሊሆን ይችላል። በነገራችን ላይ ፕሪንት ማድረግ በዜሮ ይነሳል ማለት አይቻልም። ምክንያቱም አንዳንድ እቃዎችን ማስገባት አለብን። ኮፒ፣ እነዚህዎች እና ፎቶ ስራዎች በጣም የሚፈለጉ ናቸው በነገራችን ላይ እና እነዚህ ትንሽ ብር ያስወጣሉ። ይሄ ብር ላለው ሰው ነው፣ ከዜሮ ማለት አንችልም። ብር ላለው ሰው፣ ብር ላላችሁ ለምሳሌ ስንት ብር ይሄ ብር አለኝ ምን እንስራ ምናምን የምትሉ ልጆች ይሄን እናንተ ከበቂ በላይ ምርጥ ስራ ነው ማለት ነው። በትንሽ ተነስታችሁ ትልቅ ደረጃ የምትደርሱበት ነው። በዛሬው እሱንም ኢንሻአላህ በዝርዝር መጣበታለሁኝ። በቁጥር 4 የዛሬ የቢዝነስ አይዲያችን በቁጥር 4 የተቀመጠው ዶሮ እርባታ ነው። ዶሮ እርባታ ብዙዎቻችን እንቀዋለን፣ ብዙዎቻችን እንፈራዋለን፣ ብዙዎቻችን ደግሞ እንወደዋለን። ወላይ ካወቅንበት በጣም ውጤታማ የሚያደርግ ነው። በነገራችን አንድ ነገር ውጤት ብቻ ማሰብ የለብንም፣ ኪሳራም አለው። ውጤት ብቻ ማሰብ አንችልም፣ ኪሳራም አለው። ለምን ከተባለ የሆነ ሰዓት የሆነ ችግር ቢፈጠር አንድ የሆነ ችግር የሆነ መዳን የሆነ በሽታ አንድ ዶሮ ቢይዘው ያሉን ሁሉንም ሊያልቁ ይችላሉ አሉ። ኪሳራ ትርፍ ብቻ ማሰብ የለብንም፣ ኪሳራም አለብን። ገና ሳንጀምረው ልንከስር እንችላለን። ግን ብንከስርም መነሳት አለብን ማለት ነው። እንነሳለን፣ ፈርተን መውደቅ የለብንም እና በዛሬው የቢዝነስ አይዲያ ቁጥር 4 የተቀመጠው ዶሮ እርባታ ነው። እሱም በጣም አዋጭ ነው። ምክንያቱም አንድ እንቁላል ስንት እንደሆነ ታውቁታላችሁ። ኢትዮጵያም ያላችሁ ታውቁታላችሁ፣ ስደትም ያላችሁ የሚባለው ነገር ስላለ ትሰሙታላችሁ ማለት ነው። አንድ እንቁላል 25 ብር ነው። አሁን ስንት እንደሆነ ባላቅም ባለፈው 25 ብር ነበረ። እኔም ሄጅ ባየሁበት ሰዓት ደግሞ 21 ብር ነበረ። 25 ብር ትንሽ ቆይቶ ገባ እያለ ደግሞ አላቅም ከዚህ በላይ ያለ ከ25 ብር በላይ አላቅም። ይውረድም ይቀንስም እውነት በሆኑ ሰዓት አላቀውም። ግን አንድ እንቁላል 25 ብር፣ እኛ 25 ብር ሳይሆን ቢያንስ እንኳን ለነጋዴኛ በ22 ብር በ23 ብር ብናስረክብ ምን ያህል ውጤታማ እንደሆነን አጠይቁን። ግልጽ ነው ይሄ ማለት ነው። ይሄ ከትንሽ መነሳት የምንችልበት ነው። ከ30 እስከ 50 ሺህ ባለን ብር መነሳት የምንችልበት ምርጥ የስራ አይዲያ ነው ይሄ። 5ኛ ደረጃ የተቀመጠው የጽዳት አገልግሎት ነው። የጽዳት አገልግሎት በተመለከተ ወላሂ ተነግሮ የማያልቅ ሀሳብ ነው ያለው። ተነግሮ የማያልቅ ሀሳብ፣ በተለይ ሀገራችን ላይ ወላሂ ሀገራችን ላይ ምንም ነገር አጠይቁኝ፣ በጣም ችግር አለ። እዚህ ላይ ግን ማንም የሰራም የለም ሊሰራም የሚችል ምን እንጃ። ከዚህ በኋላ የሚሰራ የሚችል ያለ አይመስለኝም። ማሰራት ይፈልጋል። ግን እኔ በጣም ሰዓት ሳጣ የሆነ ቤቴን የሚያጸዳልኝ ሰው ፈልጋለሁ። ምናልባት ምሳሌ ነው ግን ወላሂ ማንም ዞር ብሎ ማን ሀታ በፈልጉ ራሱ አታገኙም። ግን የቀን ስራ ፍለጋ ፀሐይ መቆፈሪያ አካፋና ዶማ ይዘው የቀን ስራ ፍለጋ ግን ወላሂ ሴቶች የወንድ ስራ ለመስራት ውጭ ላይ ይቀመጣሉ። ግን እንደዚህ አይነት ስራ ስትሏቸው እሺ አይሉ። ግን እኛ ምን እናደርጋለን? የጽዳት አይዲያ አለን፣ ሲስተሙ አለን፣ ብዙ ነገሮች እናውቃለን። እንዴት ምን ማድረግ እንዳለብን በደንብ ስለምናውቅ ማለት ነው። ይሄው ምንም ነገር ብር የሌለን ልጆች ነን። ለምሳሌ ፓርታይም ልንሰራ እንችላለን። በሰዓት ከ5 ከ6 ቢሮ ከዛ በላይ ስራ መስራት እንችላለን። ሞሎች ሊሆኑ ይችላሉ፣ ቢሮዎች ሊሆኑ ይችላል። ወላሂ በጣም ብዙ ስራ መስራት እንችላለን። በተለይ በጽዳት በተመለከተ ማለት ነው። አንድ አጋዥ ይዘን ሀታ ስራ እንደሚበዛበት ከሆነ አንድ አጋዥ ይዘን በጣም ብዙ ገቢ ማግኘት እንችላለን። ሰው በጣም የሚቸገርበት በጣም ያልተሰራበት ነገር ምን አለ ከተባለ አሁን አረብ ሀገራት ምን አለ ከተባላችሁ ጽዳት ማንም አልተቸገረም። ሲጀመር ስራ ራሱ በጽዳት ነው የሌለው፣ በሌላ ነገር ነው ያለው ማለት ነው። እና ለምን ሰው ብዛቱ ነው ያ እንደዚህ ያደረገው ነው። እኛ ጋር ደግሞ በጣም የምንቸገርበት ስራ አለ፣ ስራ የለም የምንለው በጣም ብዙ ድክመቶች አሉብን። እና እነዚህ ደግሞ ምን ይሆናሉ? ምርጥ የስራ አይዲያዎች ናቸው ማለት ነው። እነዚህ 5 ነገሮችን በደንብ አብራራላችኋለሁ። እያንዳንዱን ምንድነው በደንብ አብራራላችኋለሁ ኢንሻአላህ፣ ቪዲዮ እንዳይረዝምብን። የዛሬው የቢዝነስ አይዲያዬ 5 ናቸው። አንደኛ ምግብ ቤት ነው፣ ምግብ ነክ ነገር መስራት ነው። 2ኛ ኦንላይን ነው። 3ኛ የስልክ አገልግሎት፣ ፕሪንት፣ ኮፒዎች፣ ፎቶ፣ እነዚህ ናቸው። ቁጥር 4 የዶሮ እርባታ፣ ከብት እርባታ ሊሆን ይችላል። እኔ በዶሮ እርባታ ነው በትንሹ ስለሆነ መነሳት የፈለግነው በዶሮ እርባታ አስቀምጫለሁ። በ5ኛ ደረጃ ደግሞ ጽዳት፣ እንዲሁም ምግብ ማዘጋጀት፣ ለምሳሌ ስራ፣ ቢሮ፣ እነዚህ የሚቸገሩ ሰዎች አሉ። እነዚህ 5 አይዲያዎች ነው ዛሬ ያቀረብኩላችሁ። እንግዲህ በዚህ 5 አይዲያ እናንተ የትኛው ተመቻችሁ? ምናልባት አቀራረቢ ችግር ካለው፣ አገላለጽ ችግር ካለው ማንኛውም ነገር እናንተ በኮሜንት አስቀምጡልኝ ማለት ነው። ይሄን አስተካኪ በሉኝ ማለት ነው። እና ግን በስተመጨረሻ ሌላችሁ የምፈልገው ነገር ምንድነው መሰላችሁ? እውነት ለመናገር አደራችሁን የአረብ ሀገር ሴቶች በጣም ሞኝ ነን። ሰውን እናምናለን፣ እያረዱንም መልሰን እነሱን እናምናቸዋለን። ሰው አትመኑ፣ በራሳቸው እግር ቆሙ። ሰውን ምንም ነገር እንትን አትበሉ ማለት ሰውን አትጠጉ። አካሌ በቃ እሱ ያግዘኛል፣ እሱ ይሰራልኛል፣ እሱ ስላለኝ ምናምን አትበሉ። እሺ ለምን የእናታችሁ ልጅ አይሆኑ? ለምን ወላጆቻቸው አይሆኑ? ማንም እንደናንተ ሆኖ የሚሰራው ስራ የለም ማለት ስራ አይሰራም እንደናንተ ሆኖ። እና ብራችሁ አፍሰሳችሁ ብዙ ዋጋ ከፍላችሁ ለማንም ሰው አትስጡ። በትንሹም በትልቁም ራሳችሁ እዛ ጋር መኖር አለባችሁ። ይሄ የኔ የእህትነት ምክሬ ነው። እና ይህንን ሀሳብ ከተመቻችሁ ሌላም
በኮመንት አስቀምጡልኝ። ስለዚህ ስሪልኝ፣ ስለዚህ ብትሰሪልን ብላችሁ ሀሳብ ስጡኝ። እኔ እንዲህ አይነት ነገሮች ብዙ ሀሳቦች አሉ፣ ግን በቃ አይደለ መቼ የሚለው ነገር ብዙ እንትን ስለምን እና እናንተ ኮመንት ላይ ደግሞ ስታስቀምጡልኝ ኢንሻአላህ የቤተሰቦቼን ቃል ለማክበር እሞክራለሁ በተቻለኝ አቅም። እና የዛሬ ቪዲዮ ይሄንን ይመስላል። በትንሹ የምንጀምረው ስራ ነው። እነዚህ ከዜሮ ተነስተን ትልቅ ደረጃ የምንደርስበት ነው። ኢንሻአላህ ውጤታማ እንሆናለን ብዬ ተስፋ አደርጋለሁ። እናንተ ከነዚህ ከአምስቱ ሀሳቦች የቱ ተመቻችሁ? በኮመንት አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ፣ እንዲሁም ሼር፣ ከዛ ኮመንት ላይ የትኛውን የንግድ ስራ ብሰራላችሁ፣ በየትኛው ዙሪያ ብትሰራላችሁ፣ ያኔ መስራት የምትፈልጉት የትኛውን ሀሳብ እና አሳውቁኝ። ኢንሻአላህ እኔም ለመስራት የምፈልጉትን ፍላጎታችሁን ለማሟላት እጥራለሁ። ያው የሰው ልጅ ፍላጎት ለማሟላት ይከብዳል፣ ግን ያው እጥራለሁ ኢንሻአላህ። እና ቪዲዮውን ላይክ ማድረጋችሁን አትርሱ። በስተመጨረሻም ሰላም ቆዩልኝ። ምን እንደምትፈልጉ በኮመንት አስቀምጡልኝ። ኢንሻአላህ ተመልሰን እስከምንገናኝ ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።